አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተወደዳችሁ የሰዓዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ ወሳኝ ነገር ይዤላችሁ መጥቻለሁ። ኢንሻአላህ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እሱም ምንድን ነው? ሰዋ ሸሪሃ ያላችሁ ልጆች ሜሴጅ ለማይመጣላችሁ ልጆች እንዴት አድርጋችሁ ሜሴጅ እንዲመጣላችሁ ማድረግ እንደምትችሉ እሱን የምናይ ይሆናል። ቀጥታ የስልካችን ሜሴጅ ላይ እንገባለን። ከዛም እንደምትመለከቱት ይሄ ሜሴጅ የምንልክበት 900 ላይ ካለ እንደዚህ እናንተ ጋር ወይም ደግሞ ከሌላችሁ ከአሁን በፊት እንደዚህ ልካችሁበት የማታውቁ ከሆነ 3 ነጠብጣቧን ወይም ደግሞ እዚህ የሜሴጅ ምልክቷን ስታርት ቻት የምትለዋን አንድ ጊዜ ስትነኳት ከላይ በኩል መጻፊያ ቦታ እንደዚህ ይመጣላችኋል ማለት ነው። እንደዚህ መጻፊያ ቦታ ሲመጣ ይሄንን አንድ ጊዜ ነካ ታደርጉታላችሁ እዚህ የራይት ምልክቷን ማለት ነው። ከዛ በዚህ መልኩ ይከፍትላችኋል። እንደዚህ ሲከፍትላችሁ ቴክስት ሜሴጅ የሚል አለ ማለት ነው። እዚህ የተለያየ ሜሴጆችን እንልክበታለን ማለት ነው። አሁን እንደምትመለከቱት መጫን ነው የምፈልገው። የመጀመሪያው ምንድን ነው? የመጀመሪያው የሚሆነው ኮከብ 88 3 ጊዜ ከዛ መሰላል አድርገን እንልካለን። ሁለተኛ ደግሞ 8 ቁጥርን 3 ጊዜ ጽፈን እንደዚሁ ይቅርታ ዘይን ሸሪሃ ላይ ነው ሜሴጅ ያለው ግዴታ መቀየር አለብኝ ማለት ነው። ይኸው ቀይሬዋለሁኝ ወደ ሰዋ ማለት ነው። ደግሜ እልካለሁ ምክንያቱም ያ አይሰራም። ኮከብ 88 መሰላል እልካለሁኝ። ይሄው ሰዋ ነው፣ ይሄ ተቀይሯል። ከዛ 8ን ደግሞ 3 ጊዜ ጽፈን እንልካለን። የሚመጣው ሜሴጅ ያሳያችኋለሁ አንድ ባንድ ማለት ነው። ሌላኛው ደግሞ 8 ቁጥርን ጽፍና 30 ወይም 8000 አድርገን እንልካለን። ሌላኛ ደግሞ አማራጭ ዳታ ብለን እንጽፋለን ማለት ነው። እንደዚህ አድርገን እንልካለን። ይህን ሁላ እናንተ ትሞክሩታላችሁ ማለት ነው። ያው እኔ ሜሴጅ ይመጣልኛል ማሻአላ የተለያዩ ሜሴጆች ይመጣሉ። ግን እናንተ ካልመጣላችሁ በመደዋወያ ቦታ ራሱ ካልመጣ እነዚህ ሜሴጆች ሁሉንም ባንድ ሳይሆን የምልኩት አሁን እኔ እናንተን ለማሳየት ነው እንደዚህ የላኩት እንጂ አንዱን ከላኩት ይመጣልኛል ማለት ነው። እና መጀመሪያ ኮከብ 88 መሰላል የሚለውን ሞክሩ። ከዛ ሁለተኛውን፣ ሶስተኛውን፣ አራተኛውን እያላችሁ እንደዚህ ሞክሩት ማለት ነው። ቆየት እያለ ያኔ ሜሴጅ ያመጣላችኋል። አሁንም የሚመጣውን ሜሴጅ አንድ በአንድ እናያለን። ትንሽ ጠብቀዋለሁ ማለት ነው እስከሚመጣልኝ። ሀባይብ እንግዲህ ሜሴጁ መጥቶልኛል። እስኪ አንደኛው እናይ። እንደምትመለከቱት ይሄ የመጣልኝ በ115 ሪያል 2000 ደቂቃ እና 50 ጂቢ ኢንተርኔት 50 ጂቢ ደግሞ ሶሻል ሚዲያ የሚያስጠቅም ነው ለ28 ቀን ብሎ የመቶልኛል። ከዛ የ65 ሪያሉ ደግሞ እንደዚሁ ለ28 ቀን ወይም ለአንድ ወር 500 ደቂቃ 15 ጂቢ ዳታ እና 15 ጂቢ ሶሻል ሚዲያ የሚያስጠቅም ይሄ መቶልኛል። እንደገና የ30 ሪያል ደግሞ በስንት ቀን ነው? 10 ቀን 360 ደቂቃ 4 ጂቢ ዳታ እና 7 ጂቢ ደግሞ ሶሻል ሚዲያ የሚያስጠቅም ነው። 15 ሪያል ደግሞ ለ5 ቀን ነው 180 ደቂቃ አለው 2 ጂቢ ዳታ እና 4 ጂቢ ሶሻል ሚዲያ የሚያስጠቅም አለው ማለት ነው። እናንተም ኢንሻአላ ቀስ ብላችሁ ይዩት እንደዚህ ስልካችሁ ላይ ልካችሁ። የ10 ሪያል ደግሞ ለ3 ቀን 110 ደቂቃ አለው 1 ጂቢ ዳታ እና 2 ጂቢ ሶሻል ጀስት ፎር 10 ሪያል ይላል። ሙሂም እነዚህ አሉ። እንደገና የኢትዮጵያ መጃ ለወር የሚል አለ። ይሄ ግን ይስራ አይስራ አላሁ አዕለም አልሞከርኩትም ማለት ነው። 340 ደቂቃ አለው በ100 ሪያል 15 ጂቢ ዳታ እና 15 ጂቢ ሶሻል ሚዲያ የሚያስጠቅም አለው። ሌላ ደግሞ የ50 ሪያል አለ 400 ደቂቃ አለው። ይህ ደግሞ 8 ጂቢ ዳታ ነው ያለው ማለት ነው።
ኢትዮጵያ ደግሞ የሳምንት እንደምትመለከቱት 75 ደቂቃ አለው። 3 ጂቢ ዳታ እና 3 ጂቢ ደግሞ ሶሻል ሚዲያ የሚያስጠቅም እንትን አለው ማለት ነው። ኔት አለው ማለት ነው። 25 ሪያል ነው። ይሄም አለ ለ7 ቀን ይቆያል። ሌላው ደግሞ አሁንም ለ7 ቀን የሚቆይ በ10 ሪያል 25 ደቂቃ ማለት ነው። ይሄም አያችሁት። የአንድ ቀን ደግሞ የ6 ሪያሉ ማለት ነው 14 ደቂቃ። ሌላ ደግሞ የ40 ሪያል እንትን ዳታ 300 ደቂቃ አለው 6 ጂቢ ዳታ አለው ማለት ነው። የ35 ሪያሉ ደግሞ ለ28 ቀን 200 ደቂቃ አለው 4 ጂቢ ዳታ አለው ማለት ነው። እና ማሻላ አረ ብዙ ነው፣ በጣም ብዙ እንትኖች እንደምትመለከቱት እንደዚህ ወርደዋል ማለት ነው። ይሄ ደግሞ ማሻላ ተባረካላ በ30 ሪያል 300 ማውሪያ ደቂቃ አለው 10 ጂቢ ዳታ እና 10 ጂቢ ደግሞ ሶሻል ሚዲያ የሚያስጠቅም ኢንተርኔት አለው ማለት ነው። ይሄም ለ28 ቀን ይቆያል ይላል እና ማሻአላ ነው። እነዚህም አሉ። እናንተ ልክ ቅድም የላኩትን አይነት ሜሴጅ በመላክ የሚመጡትን ሜሴጆች ማየት ይቻላል ማለት ነው። ማሻአላ ይሄ ደግሞ ለአንድ ቀን በ4 ሪያል ሶሻል ሚዲያ አንሊሚትድ ነው። እንደገና ደግሞ ዳታ 2 ጂቢ ዳታ አለው በ4 ሪያል ለአንድ ቀን ይቆያል ማለት ነው። ይሄ ደግሞ እና ሁለተኛው ደግሞ የመጣልኝ ይሄ የመጀመሪያው ነው። ሁለተኛው ደግሞ አያችሁት፣ ሁለተኛውም የመጣው እንደዚህ ሆኖ አልሙሂም ሀባይብ እናንተ አይታችሁ ሜሴጆቹን እንደዚህ በመላክ የሚመጣላችሁን ሜሴጅ ማየት ትችላላችሁ። ወይም ደግሞ በመደዋወያ መስመር ገብታችሁ መደዋወያ ላይ ልክ እንደዛው ኮከብ አያችሁት። አሁን ተራ በተራ እየመጣልኝ ነው ሜሴጁ፣ ምክንያቱም ብዙ እንትኖች ነው የላኩበት። ይሄው ብዙ ስለሆነ የላኩት እያንዳንዱ ይወርዳል ማለት ነው። እናንተም በአንደኛው ባይልክላችሁ በሌላኛው ስለሚልክ ሞክሩት። ወይም ደግሞ መደዋወያ ስልካችን ላይ እንገባና ኮከብ 88 መሰላል አድርገን እንደዚህ እንደውላለን። እናያችሁት። በዚህም ደግሞ 99 ሞር እያልን የሚመጣውን እናያለን። ይሄንን ማለት ነው። አያችሁት። እስከ መጨረሻው ድረስ እንደዚህ ማየት ይቻላል። አሪፍ አሪፍ መጃኖች አሉት ወላሂ ማሻአላ። አያችሁት። እስከ 22 ቁጥር እኔ አምጥቶልኛል። እስኪ 99 ሆነ 22 አማራጭ እንትኖች አምጥቶልኛል እኔ ጋር በዛ ያበቃል ማለት ነው። እናም አይታችሁ መጠቀም ትችላላችሁ። እስኪ 22 ቁጥር ምንድን ነው ያለው? ማሻአላ 10 ጂቢ እና 10 ጂቢ እንትን ያስጠቅማል። የቅድም ያየነው ነው ማለት ነው። የ30 ሪያሉ 300 ደቂቃ አለው ማውሪያ፣ 10 ጂቢ ኢንተርኔት አለው፣ 10 ጂቢ ደግሞ ሶሻል ሚዲያ የሚያስጠቅም አለው በ30 ሪያል ለ28 ቀን ማሻአላ ነው። ያኔ በጣም አሪፍ ነው። እናም ሀባይብ ይሄንን ይመስላል። ለማንኛውም ኢንሻአላ እናንተም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁኝ። ኢንሻአላ በሌላ ቪዲዮ ደግሞ በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ቆይታ ይሆንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።